እሺ እንግዲህ ባለፈው እቃ ለመላላክ የሆነ ቦታ ከአንድ ቦታ የሆነ ቦታ ለመላላክ ሀሳብ ጀምሬ ነበር ባለፈው እና ብዙዎቻችሁ ይቀጥልልን እንፈልጋለን ብላችሁ ነበር እና ሀሳቡ ምንድነው? ሀሳቡ ምንድነው? ልክ ኢራንና እስራኤል እየተላላኩ እንዳለው እኛም ለምን አንጀምርም በሚል ነው። በእርግጥ እንደዚህ ተጀመረና ብዙ ሰው ሀሳቡን ወዶታልና ቀጥልልን ብሏል። እና እንግዲህ ከአንድ ሀሳብ ምንድነው አንድ ነገር ካሰባችሁ በኋላ ምን ማድረግ አለባችሁ? ንድፍ ማውጣት አለባችሁ። ንድፍ ማለት ፕላን ማለት ነው። ፕላን ማለት ረቂቅ ማውጣት አለባችሁ ማለት ነው። ይኸው እኔ አሁን እናንተ እንፈልጋለን ባላችሁት መሰረት እንግዲህ ከአዲስ አበባ አስመራ ይሁን ከአዲስ አበባ ወይም ከሞያሌ ናይሮቢ ይሁን ወይም ከአዲስ አበባ ጆሃንስበርግ ይሁን ከአዲስ አበባ በርሊን ይሁን ከአዲስ አበባ ፒዮንግያንግ ይሁን ከአዲስ አበባ ሻንጋይ ይሁን ወደ ፈለጋችሁበት ለመላክ ማለት ነው። ንድፉ እንደዚህ አዘጋጅቻለሁ። የእናንተ የየራሳችሁ ንድፍ ሊለያይ ይችላል። ንድፍ ወደ ሁለተኛው ስቴፓችን ንድፍ ማዘጋጀት ስለሆነ ማለት ነው እንጂ ቀጥታ ወደ እቃ ግዢ ምናምን አንሄድም። እና እንደምታዩት እቺ ንድፍ እንግዲህ ወደ 6 ዋና ዋና አካል አላት። የመጀመሪያው እዚህ ጋር አይን ነው። አይን ወይም ካሜራ የምንለው ነገር ነው። አሁን ድሮኖች ላይ ሃይፐርሶኒክ ሚሳይል፣ ሱፐርሶኒክ ሚሳይል፣ ድሮን ምናምን የሚባሉ ኤርክራፍት እንትኖች በሙሉ አይን አላቸው እንደ ወፍ ማለት ነው። which is ካሜራ። አሁን ደግሞ ኤአይ ስለመጣ በኤአይ የታገዘ ራሱ የተወሰነ እያሰበ የሚሰራ አይን የግድ ያስፈልገናል ማለት ነው። ከዛ ቀጥሎ እነዚህ ክንፎች ናቸው። ስለዚህ ክንፉን እና ሙሉ ይሄ እንትንን መሸከም የሚችል ማውጣት የሚችል ማስነሳት የሚችል አንደኛ ሞተር እዚህ ጋር አለ። ሁለተኛ ሞተር ደግሞ እዚህ ጋር አለን ማለት ነው። ሞተር እዚህ ላይ ይቀመጣል፣ ይገናኛል ማለት ነው። ይሄ ሞተር ደግሞ ያለ ኃይል በቀጣይነት መስራት ስለማይችል አራተኛው ሆድ አለ እዚህ ጋር፣ የሆድ ዕቃ ማለት ነው። የሆድ ዕቃ እዚህ ጋር ነው። የሆድ ዕቃ ማለት እንግዲህ ብዙ ነገር ነው። ባትሪ አለ። ይሄ ግዙፍ ባትሪ ኃይል የሚያመነጭ ማለት ነው። ኬሚካል ሪአክሽን የሚያደርግ ሊሆን ይችላል። ሊቲየም ባትሪ ሊሆን ይችላል። ኳርትዝ ሊሆን ይችላል። የተለያዩ ነገሮች እንግዲህ ማዕድናችን አለ እዚህ ውስጥ። ማዕድናችንን እናደርጋለን። የኃይል ምንጭ ነው። ለነዚህ ሞተሮች መጋቢ ኃይል ይሆናል። ወይ ደግሞ ፔትሮሊየም ወይም ቤንዚን ምናምንም ሊሆን ይችላል። ግልጽ ነው አይደል? ፖታሺየም ሊሆን ይችላል፣ ሶዲየም ሊሆን ይችላል፣ ፕላቲኒየም ሊሆን ይችላል፣ ወርቅ ሊሆን ይችላል። ስለዚህ ይሄ ሆድ ዕቃ ነው፣ የኃይል ምንጭ ነው ማለት ነው። ከዚህ ነው እነዚህ ኃይል እያገኙ አይን ማየት የሚችለው ከሆድ ውስጥ የሆነ ነገር ሲያገኝ ነው። እዚች ጋር ቀጥሎ ደግሞ ያለችዋ ምንድነች? እዚች ጋር ያለችዋ ደግሞ ያው ወደዛ አካል መላክ የምንፈልገው እቃ ደግሞ እዚህ ጋር እናስቀምጥለታለን ማለት ነው። እንግዲህ የጦር መሳሪያ ከሆነ ኒውክሌሩን ወይም ዩራኒየማችንን የተብላላውን ማለት ነው፣ ቶሎ መቀጣጠል የሚችለውን ዩራኒየማችንን እዚህ ውስጥ በደንብ አሽገን ለምንወድህ እንዴት ነው ብለን ሰላምታ ለመለዋወጥ እዚህ ውስጥ እናደርግለታለን መልእክቱም ማለት ነው። ከዛ ቀጥሎ እዚህ ጋር ደግሞ ራዳር እናደርጋለን ማለት ነው። ራዳር አንደኛ ይሄ ራዳር የተለያየ ጠላትን ማየትን መልእክቶችን ማምጣት የሚችል ማየት የሚችል ምን ከፊት ለፊቴ አለ። አይን ብቻ አይደለም ይሄ አይን ካሜራ ነው። የት ቦታ ማረፍ እንዳለበት እንዴት ማምለጥ እንዳለበት ነው።
ይሄ ደግሞ ከርቀት ያሉትን ሁኔታዎች እያየ የሚተነትንና እንደ አንጎል እንደማለት ነው። ያው እዚህ ጋር ቂጡ ላይ ያለኩት አንጎልን ያው ከኋላ ሆኖ ሁሉን ነገር መቆጣጠር እንዲችል ነው። አንጎል እያሰበ መላክ ብቻ ነው። ሌላው አንጎል የሰጠውን ከኋላ ሆኖ አንጎል የሰጠውን የሚሰራ ነው ማለት ነው። አንጎል እንግዲህ ሆድ እዚህ ጋር ከጎደለ እዚህ ጋር ከጎደለ የሆነ ነገር ከጎደለ ማለት ነው አንጎል ቶሎ ብለው መፍትሄ የሚፈጥር መሆን አለበት ማለት ነው። ስለዚህ አንጎል ባካፖች ይኖሩታል፣ ተጨማሪ ነገሮች አሉት ማለት ነው አንጎል ማለት ነው። እና ንድፍ ነው ዞሮ ዞሮ ሁለተኛው ንድፋችን ይሄን ይመስላል። ሶስተኛውን የምትፈልጉ ከሆነ ደግሞ እንፈልጋለን ብላችሁ መጻፍ አለች። በጣም እንፈልጋለን፣ ተጠቅመንበታል ትንሽ ቢሆንም ተጠቅመንበታል ብላችሁ መግለጽ አለባችሁ ማለት ነው። ቀጣዩን ለማየት ቻው።